በደቡብ አፍሪካ ጉዳይ መላው አፍሪካ በስጭቱን እየገለጸ ነው። ከሱ በፊት ኤርሚያስ ገብረ ሚካኤልና በትረ ማርያም ገዛኸኝ በዚህ አሜሪካን ሀገር የሀገራችንን ባንዲራ ከፍ አድርገውልናል። ፎሎ በማድረግ ፍቅራችሁን አሳዩልን። በኢትዮጵያ ቴኳንዶ ፌዴሬሽን ስር ሬድ ታይገር ካፕ የተባለው ላይ የቴኳንዶ ፊልሚያ ላይ በፊላደልፊያ 2 ወርቅ ሜዳሊያን ጨምሮ 6 ሜዳሊያዎችን አሸንፈዋል። እንኳን ደስ አለን። ደቡብ አፍሪካ ትላንት በሰራውት ዜና የእርስ በርስ ግጭት እንዳለ በኢትዮጵያውያን መካከል መልእክት ደርሶኛል። እኔም ጠቆሚያለሁ። መፍታት ያስፈልጋል። በዋናነት ግን የመጤጠል ጥቃቱ መረን እየለቀቀ ነው። አፍሪካውያን ከጫፍ ጫፍ ብስጭታቸውን እየገለጹ ነው። የጋናው የውጭ ጉዳይ ሚኒስትር የአፍሪካን ወንድማማችነት የሰበረ አጸያፊ ተግባር ብለውታል። ደቡብ አፍሪካ የዲፕሎማሲ ቀውስ ያጋጠማታልም እያሉ ነው። ከደቡብ አፍሪካ ባለስልጣናት ጋርም ተነጋግረዋል። የናይጄሪያ መንግስት ዜጎች ከደቡብ አፍሪካ ለቃችሁ በአስቸኳይ ውጡ ብሏል። የኢትዮጵያ መንግስት በዜጎች ላይ በሚደርሰው ጥቃት ዙሪያ የራሱን እርምጃ ሊወስድ አይገባም ትላላችሁ? አስተያየት ስጡበት። የንግድ ሱቆችንና የመኖሪያ አፓርትመንት ቤቶችን አጣምሮ የያዘ ቅይጥ አፓርትመንት ቡልጋሪያ ላይ ይዘንላችሁ መተናል። ቴምር ፕሮፐርቲስ የህልሞ ማረፊያ